ወጣ ብለው ተመልሰው ኩርኩፍ እያሉ ይገባሉ። ደስታ የማውቀው ከእንዲህ ያሉ ትዝታዎች ጋር ስሆን ነው። ፉንቅቀሻል ማለት ነው። ኤዲ አካባቢው በለዘብተኛ ምህላ ውስጥ ያለ ይመስላል። በዚህ ምህላ ውስጥ አንዱ አሸብሻቢ የኔ ልብ ይመስለኛል። ከወደ ሩቅ የከብቶች ድምጽ ይሰማል። አልፎ አልፎ ደግሞ ጀግንነቱን ለባለቤቱ ለማሳየት የሚሞክር ዋሾ ውሻ ይጮሃል። እሱን ተከትለው ከወዲያና ከወዲህ የሚያዛዝኑ ውሾች በይሆናል የሳሉትን ጅብ በድምጽ ለመክበብና ለማዋከብ የሚሞክሩ ይመስላችኋል። ለዚህ የቀበና ትዕይንት የበላይ ጠባቂነት ይሰማኛል። ምን ያልታደምኩለት ለፍለጋ ዛፍ እንደ ቀጨኔ ጎንበስ፣ ወንዙ እንደ ገመምተኛ ከራስጌው ቀና፣ ነፋሱ እንደ ወሬኛ ቆም የሚሉ ይመስለኛል። እናም ተለምዳዊ ስልት የሚደናቀፍ ጀንበሯ ወጋገኗን ትታጠልቃለች። በውሾቹ መዛዘን መካከል የተቆራረጠ ቀረርቶ ይሰማኛል። በስካር የሚወናከር ሰው ለፍርሃቱ የሚያሰማው ማጀገኛ ፉከራ እንደሆነ ያስታውቃል። አባ ገልገሌ ነው፣ አውቄዋለሁ። የሴት አያቴ ታናሽ ወንድም የሚኖረው እኛው ጋር ነው። ሁሌም አምሽቶ ስለሚመጣ የአካባቢው ሰው አባ ገልገሌ ይለዋል። የምሽት አባት ማለት ነው። ዛሬ በጊዜ ተጠናቋል። በስተግራ አንድ ሁለት ደርባባ ቤቶች አልፋ ያለችው ጥርጊያ መንገድ የባህ ድንጋይ ተነጥፎባታል። ከሩቅ ሲያዩት የብር ዘንዶ ትመስላለች። አባ ገልገሌ 10 ጊዜ ጋቢውን እያጣፋና ቆም ብሎ ዙሪያውን እያገላመጠ ከወደ የካ ሚካኤል አቅጣጫ ይመጣል። አካባቢው ጭር በማለቱ በጨለማው የሚሽኮረመመው ባህ ድንጋይ ይሰማኛል። ደጋፊ መስሎ ገፍታሪ፣ አቃፊ መስሎ በርባሪ፣ የማያድግ ልጅ እናቱ ጀርባ ላይ ሆኖ ያፏጫል ይላል። ዘልማዱ ነው። ድምፁን ስትሰሙ ሴት